ይብላኝ ላንተ እኔ ሲሄው ፋንታ እየጠጣው ነው አንተ ይልሻል እሺ ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጭ ዛላ ያለውን እሺ ገባ እንዴ እንደዚህ እድፋም ናቸው አዲፊ ሙሽሪክ አስተርቆ አፈርኩኝ ሆነ ለሻው ሶጣ በላችሁ መጥተው ሄሎ ኤቭሪባዲ እንዴት ናችሁ ሰላም ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ቀኑ እንዴት እያለፈ ነው ይሮጣላ እኛ ጋር መቆም አቅቶታል ዛሬም እንግዲህ በሪአክሽን ቪዲዮ መተናል ያው እንግዲህ በሁለተኛ ቀናችን መነፋፈቅ ጀምረናል የሌላ ናፍቃችሁ ይሆናል እንግዲህ ያው ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱ ያው እንግዲህ የሁለተኛ ቪዲዮአችን ይሆናል ሰብስክራይብ ማድረግ ኮሜንት የተለያዩ ነገሮች ማድረጋችሁን እንዳትረሱ don't forget ወደ ቪዲዮ ሁለቱም ቁጥጥር ይሰር ናቸው ምንም ያመልጠኝ የለም ስራዬን በደንብ ነው የምወጣው በጣም በጥንቃቄ አደገኛ በጥንቃቄ አንጨርስ በጣም የትኛው እንደሆነ ብቻ ምልክት ስጪኝ ቦስ ጥቁር የለበሰው ይታይሻል አውታየኝ ከን አክቲንግ ነው ገደለችው እሱኛው ባለቤት እምትገዩ ነጭ የለበሰው ነው ምን ቦስ ሚሽን ፌልድ ሰውዬው ሞተ ማን በተሳሳተ መንገድ እኮ ሄዳ ገደለችው እዴ ታው ግን ነፍስ ማጥፋት stop killing ታው ወይ ካጠፋችሁ ትክክለኛው ሰው ማጥፋት ነው እንጂ ምንድነው የማያውቀውን ሰውን ዝም ብሎ ማለት ከባድ ነው ማለት ኢሜጅ አንቺ ከለም ኮካቲው ከፈለግሽ ናበት ማናንቺ ፍላጎት ይሞታል እንዴ ላኩለት የቪዲዮ ለእንግሊዝ ቲቸር ነው እንግሊዘኛ የህይወት ቁልፍ ነው ያልከኝ አንብብ ጻፍ አለበለዚያ የትም አትደርስም ያለ እንግሊዘኛ ምንም ነህ ያልከኝ ይብላኝ ላንተ እኔ ሲሄው ፋንታ እየጠጣው ነው አንተ ይልሻል እዲ ምን አይነት ጊዜ ላይ ደረስ ነው ወላጆቻችሁ ተማሩ ሲሏችሁ እንግዲህ ሳትማሩ ቀርታችሁ እዲ ፔፕሲውን ፋንታ ላለው what ሁለተኛው መሮናል 3 የአስተማሪዎች ሳክስ አንደኛ በፍቃደኝነት መውጣት የሚፈልግ ተማሪ ካለ በፍቃደኝነት ውጡ ሁለተኛ እንደ ዛሬ ቀላል ፈተና አውጥቼ አላቅም እቺ ያቃታለሁ በጣም ትምህርት ቤት ስንሄድ ቁርስሽን ረስተሻል ምሳሽን ረስተሻል ተማሪዎች ረፉ እኔ ራሱ በዚህ ጉዳይ ስንቴ እንደተቀጠቀጥኩኝ ምሳን ረስታል ምናምን ደብተር ረስቼ ነው ዘይድ ትውስታ አደው ግን እንደዚህ የምትሉ አስተማሪዎች የሆነ ታደቡ እንዴት ቁርስ ምናምን የሚረሳ ነገር አይደለም በቃ አደው ምንድነው ተማሪዎች ሊረሱ ይችላሉ ያው በቃ አንዳንዴ አንደርስታንድ ማድረግ ነው እንጂ ቁርስሽን ረስተሻል እኔ ራሱ ከዛ አስተማሪ ቂም አለብኝ የሚገርም መጃጅ ባለ ሱቅ ይሄች አጅሪት ዘበዘበችበት ፈሳሽ ምትስ ወንድ ከመቀፈል አይሻልም ወሬ ታበጃለሽ ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጭ ዛላ ያለውን እሺ ሄሎ ወይ ማሪ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ ሁሌ በምትልክልኝ አካውንት ኢየሱስ ስም የዘይቱ ዋጋ ውሸቷን ነው 1499 ብር አትመናት ገደልኩ እዲ አድቡ ግን እንደዚህ የምታረጉ ሴቶች የሆነ ታድቡ እዲ 10,000 ዘይት ጭራሽ ኤክሷን አው እንደዚህ ሐቃቆን የሚያወጣው ሰው በርቱልን እናንተ ብቻ 10,000 what አንተ ምን ደፋር ነሽ በመዳን አይደል 10,000
መች ቦይፍሬንድ ተሰናበታት ከቤቷ ጋር ትቷት ሄደ ገባ እንዴ አቲ ነገር የምር ነው እንዴ ገና ከብር ሳይወጣ አይደላት በስመአብ ከእንደዚህ አይነት ቤስቲ ይሰውርን የእውነት ይሰውርን ከማል ገና ልጁ እግሩ ከበር ሳይወጣ ገርል ፍሬንድ ያላችሁ ወንዶች በምንም ታምር ቤስት ምናምን ቤስት ፍሬንድ ምናምን የሚባል ነገር እንዳታምኑ ይሆናል ለዚህማ ከሆነ ማመን በቃ የለባችሁ ይሆናል እዴ ምን አይነት ጊዜ ነው የደረስነውና መሻችሁ ከጀረስ ጋር ሞሮኮ ገብተን ስንወጣ አንተ ቀለል አለኝ እኮ በእናትህ ይገርማል አንተ እንደዚህ ቀይና ነው በእናትህ ኧረ ወይኔ ጀስቲን ቢበር ለኮንሰርት መጥቶ ነው በሉኝ ጀስቲን ቢበር ነሽ ረመሰካከዝ አንተ አብረን ስንገባ ነበር ጓደኛዬ አንተ ግን አንተ በድምጽህ ነው ያወቅኩት ተላልፈን ነበርኩ አንተ ይገርማል አንተ ፈንፈራችሁ ሲልዩ ዋጋ አንተ እንደዚህ እድፋም ናችሁ ማዲፌ ሙሽልቅ ስታርቁ አፈርኩኝ ሆነ ለሻውር ሶጣ አንተ ጋር እንደዚህ ሸቀዎቹ ባራት ባጣማ ነበር ይዛቁ ሲሆን ያው ሙጭላ ላይ ይሽብሽታ ባንቺ ደፍኮ የገበደ ቤት ተሰርቶ ነበር ዛደ የዚህ ያክል ደግረታ ወንድሜ ትንሽ ተናተረ ግን ወዛችን መጣኩ እንጂ ወዛችን መጣኩ ፈረንጅ ነው የመሰልከው እንዴ እኔ እኮ ጠረጥራለሁ በውጭ እኮ የሆነ ዘር አለ ግን ወዛችን መጣውን ብሩ ብቻ እኮ ነው ይቀራል ረታ ኩሪ ለሱም ደግሞ ያበደ መፍትሄ አለ ቅመሜ አረባክሽ እናቴ ትሙት እዲ ምን አይነት ትረባ ነው ልጅኔ ጭንቅላት አላደረሰበት በስማ ኢሞሽናል ዳሜጅ እንደዚህ አይነት ግን አቁም ከራሳው ይጎዳል እኮ የሆነት በእንደዚህ አይነት ትረባ እደፋራ የመዲሽ ግን የሆነት ትመጪኛለሽ ብሩክቲን ደግሞ እስኪናያት ምን ነው እንዴት ነው የሚሮጠው ፌንት ምን አለ ጊዜው ራሱ እንዳንቺ ድምጽ እያለ ቢሮጥ አካሄዱ እንዳንቺ ድምጽ ቀስ ያደረገው ተንበላጠችብን እኮ አንተ አው ብሩክቲ Are you serious? የማትስ ትንበላጠጣለች እንዴ አቤት አባ ምን ልታዘዝ ቁርስ ነገር በእናትሽ እንቁላል ተንቀልቅሎ ቡላ ተንቦልቡሎ ኧረ ተንቦልቦልሽ ተረጋጊ ጨጨብሳ ተጨብጭቧለልህ ያምሻል አንቺ እንዴ እሺ ቀንጨ ይቀንጨርል ኧረ ያቀንጨርሽ አባ ቀንጨ ይቀንጨርልህ እንደዚህ ነው ምግብ መጣ እንዴ ቀንጨ ይቀንጨርልህ ዋት ታጥቷላችሁ ነው I don't know ዲማን ማግባት ሳይኖርብን አይቀርም እንጂ የሆቴል ምግብ እንደዚህ ቂጬን ቀጨርለ ከተባ ዶካ አው ከባድ እንዴ ነበጎነ እግዚአብሔር ይመስገን ደህና ነኝ እኔማ እኮ ሰምቼ ስቅቅ ብሎኝ ልጠይቅ መምጣቴ እኮ እንዴ እንደሚያረግ በእናትህ ትንሽ ወጋኛል ወገቤን ይሰባብረኛል ሸክሸክ ያደርጋል ለሱ እኮ በእናትህ ምን ስንት አይነት መድኃኒት አለ መሰለህ እንደውቺ ሙዝ ይዘህ እንደዚህ አይነት ጓደኛ ያብዛልና እቺ ሙዝ ላጥ ታረግና ብትበላት በላችሁ ትንሽ ያመኛል ወጋ ይሸቀሽቀኛል አራቢው ልጅ ዛማ ወገን በሽታው አላወቅኩትም በቃ ውስጡ ዝም አብራጣተኛ አንተ ትበለዋለች አብራጣትን እንዴት አዎ ምን መሰለህ አረን ያላልኩ ብለሃል አላልኩ መረን ባትል ውስጥ እናገራል እንደኛ ሐሳብ ይጣል
ሀሳብ ይጠፋ ለታማሚ የመጣሽው ሙዝ ይዙ እየበላሽ ደግሞ ሀሳብ ይጠፋ ታያለሽ እንዴ? ባመጣው ባጎረስኩ በጠየቁት አምሃል ብዬ በጠየቁት አፈር ያስበላሽ አፈር ቤት ቅርብ ጊዜ ሙዝ በላው አንተ በል አረ ሰው ለጥየቃ መተ ያን ጓደኛዬን እንደዚህ ነው አድርገው ወጣቀችው እኮ ይዛው ሄደች ይዛው የመጣችው ከባድ ነው ቆረጠው ኤርፎኑ ገደለ ኤርፓድ ጡቃጡቄ አዝባል እንደዚህ ስብል አባትን ሰርፕራይዝ አደርጋለሁ ብላ እንደዚህ አያጋጥም የእውነት ይያልሽ እዲ መጥተው ወንቦ ያስብላል የእውነት ያስብላል እያለን ነው መውሰድ ጀመር ከመስጠት ይልቅ ኧረ ውሃ ለማየት ናችሁ የት ናችሁ ማን እዲ መጠጣው እኮ እስከ ውስጡ ድረስ ኧረ ጋይስ ምን አይነት ጊዜ ነው የደረስነው I don't know ከማ ይመቻችሁ ግን እንዴ ውሃ ልማት ከናታ መቶልንም ውሃ ጭራሽ ደግሞ ያለንን ውሃ ይወሰዳችሁ ነው በማይሆን ቀን ልጅ ስታግት ሰላም ነው ቤቢ ደና ምን ነው ብቻህን ቤተሰቦች የሉም እንደዚህ አካባቢ የሉም ብቻዬን ነኝ ጥሩ ነው በርጣቢውስ ትፈልጋለህ አዎ የት አለ ናግባ እንዴ ምን እሺ ነው ምንድነው ሁሉ ሰው ቤት ውስጥ የሚሰራው ይሰርጋል እንዴ ሙዚቃ ይሰርጋል አንተ ታባይደን ምንድነው ቤት ውስጥ ሁሉ ሰው ድግስ ነው ነገር ይሄን እንዴ ምን ድግስ ነው በዛሬ ቀን አሁን እናግዘ ይሄ ደግሞ ማለት ወይ የጓደኛዬ ልጅ ሲያስጠላ ነው እሺ ወይ ቤቢ አሁን ያባተን ስልክ ታውቃለህ ንገር ሄሎ ስማ ልጅህን አግቼዋለሁ ይቅርታ ወንድሜ አይሰማኝም ሰምተሃል እባክህ ይሰማል ወጣ ብላ ወሬ ልጅህን ሄሎ እንዴት ተገናኙ ጎረምሳው ሰላም ነው እንዴ ነህ በእናትህ እንዴ አንተ ቤት አስቀምጫ እንዴ መጣሁት ዝም ብሎ የተውከኛል ና ወደዚህ እሺ ይኸውልህ የዘመኑ ልጆች ከባድ ናቸው እንዴት እንደመጣ ሰላም ነው እንዴ እሺ ወራ ጋጥመህ እንደዛ አይነት ነገር አረ በርጣቢውስ እዲ አስበዋል አገተ ከአባትዮ ጋር አንድ ቤት ውስጥ ስትገናኝ እሱ ሰስከይሷል ኢሜጅ ግን ትችያለሽ ማራይ ማለት እነዚህ የትና ወንድሞች የሌለ ነው የሚመቹኝ የምር የኔ ሽቶ እንዳይሆን ማለቴ ነው ሽቶ ተቀበጣበት የኔ ሽቶ እንደ ማለት የኔ ሽቶ እንዳይሆን ያንተ ብቻ ነው እንዴ እንደዚህ ነው ሽቶ ያለው ስታስብ እዚህ ቤት የኔ ሽቶ ነው ሽቶ እዚህ ቤት ውስጥ ያንተ ብቻ ነው እኮ እኔ እኮ ማን ነው የሚጠጣው ይላሉ እኮ ሽቶ ለካ አትሪናት ሰማኝ ከፈለክ እንደዚህ ግን አጣጣይ አትኑር ይሄው ልብሷም አልበቃ ብሎሽ ይሄው እየለበሹ ነው እሷ እግዚአብሔር ይስጥሽ አቀብጣችሁ ይሄው ዘርሳችሁ ምን ልክ በእናታችሁ ቤተሰብ ጋር ልጅቷ እኮ ምን እኮ ነው የምትተዳደረው ነው ግን ምንድነው የምትለው ልጅቷ እኮ በእኮ ነው የምትተዳደረው ቆይ ለምቻ እዚህ ቤት ያለው እኮ ይሄው ኮምቦላ ግዙላት እዴ የልጁን አፈፋ አርግታው ሙሉ መልበስ ጀመረች ኧረ አድቡ እንደዚህ አይነት እህቶች አድቡ የሆነት ዴ እንደው ምስኪን ወንድም ስላለች ነው እንጂ አጨርግጭ ድሮ ነበር የገደልኩሽ የማን አድቡ እንደዚህ አይነት እህቶች ፈቲ ጨዌ የመቻችሁ ግን በጣም ነው የምትመቹኝ ማርያም ኢትዮጵያ ውስጥ ያሉ የፊልም ዳይሬክተሮች ይላል እነዚህ ናቸው አክተር የሚሆኑት አሁን
ባናት ባትን ያሰራላ ማታናጋገር ነው እኮ ትልቅ ፊልም እኮ ነው ምን ይመስላል ባናት እኮ እየሰራ ነው እንደዚህ ነው የሚታላቀው እንዴ ታዲያ እንደዚህ አረጋ ዳም ባፊንቶ እስከወጣ ድረስ ማግደል አለበት ይሞታ ፈርማ ያጋባው ሪስኮስ ደም መስራት ነው እኮ ፊልም ይቦ እስከመሞት ድረስ ማን ነው ተጠያቂ ነው ዳይሬክተር እኮ ነው ተጠያቂ ነው ቢናቃብስ አንቃይ በቃ የሚሞትም ከሆነ እናዋለን እስከ መጨረሻው መጣበቃለን ኧረ እሱ እኮ ከጀርባ ነው የሚሰራው ባላይ ታውቃለህ እንዴ እንዴማ ኧረ ምን አይነት ጊዜ ላይ ደርሰናል ወገን አሁን ኢንዘ ጌት ወርድስ የሚለውን ፊልም አይተሃል ይናለኛ ያሰራው ባካል በፊልሙ ላይ እንደሞተ ቀረው አናውተው አሳንቀው እንልገመው እሺ ኧረ በስራቱ እሺ ቀጥል አራባናት አቆም ባትን በቃ አላሰራምና እንዴ አራባናት አረ ምንድነው አቦ ያ ፊልሙ ኢንዳስትሪ ብልሽት ታረጋችሁብኝ ጭራሽ አረ ኮረኩም ጊዜ ነው አትሞክርም በቃ ሌላ አክተር እንጠራለን ለጓደኞቻችሁ ደውሉላቸው እስኪ እነሱ ሪስክ ከወሰዱ እሺ በቃ ደውል በዛ ረዳቷን አረጋችኋለሁ እሺ ማን ከባድ ነው የሆነት እንዴ እስከ መገዳደል ድረስ ወደ ደርሰው ያሁኑ ዳይሬክቲንግ የሚያደርጉ ሰዎች ካልተገዳደላችሁ ነው የሚሉት ምን አይነት ጊዜ ላይ እንደደረሰን ብቻ ከይመቻ አንተ ይወት የዛሬው ቪዲዮ ይሄን ይመስል ነበር እንደተመቻችሁ እንደሳቃችሁበት ተስፋ አደርጋለሁ እንግዲህ ኤክሰለንት ሰብስክራይብ ማድረጋችሁ እንዳትረሱ እንግዲህ ደጋግሜ ነገርኳችሁ እንዳትረሱ ኮሜንት ሼር ላይክ ሁሉንም ነገር አድርጉልኝ ያው የመጀመሪያችን ስለሆነ ያው ዩቲዩብ እንዳይወጣን በደንብ አንድ ላይ አግዙን እንተጋገዝ ይላልው እንደተመቻችሁ እንደሳቃችሁበት ብዙ አንዳንድ ቁም ነገሮችንም እንደወሰዳችሁበት ተስፋ አደርጋለሁ እንግዲህ I hope በሌላ በቀጣዩ ቪዲዮ እስክንገናኝ ድረስ እንትናፍቁኛላችሁ እናንተም በሰላም ቆዩልን ባይ